ሳለን በክርስቶስ አንድ አካል ነን። የአንድ አካል ክፍሎች እንደመሆናችን እርስ በራሳችን ተጣምረናል። ስለዚህ እግዚአብሔር በጸጋው የሰጠንን ልዩ ልዩ ስጦታ በስራ ላይ እናውል። ስጦታችን የእግዚአብሔር ቃል ማወጅ ከሆነ በእምነታችን መጠን የእግዚአብሔርን ቃል እናውጅ። ስጦታችን ሌሎችን ማገልገል ከሆነ በትጋት እናገልግል። ስጦታችን ማስተማር ከሆነ በሚገባ እናስተምር። ስጦታችን መምከር ከሆነ እንምከር። ስጦታችን መለገስ ከሆነ ከልብ እንለግስ። ስጦታችን ማስተዳደር ከሆነ በትጋት እናስተዳደር። ስጦታችን ርኅራኄ ማድረግ ከሆነ ይህንኑ በደስታ እናድርግ። ግብዝነት የሌለበት እውነተኛ ፍቅር ይኑራችሁ። ክፉውን ነገር ጥሉ፣ መልካሙን ነገር ተከተሉ። እርስ በራሳችሁ በወንድማማችነት ፍቅር ተዋደዱ። እርስ በራሳችሁ ለመከባበርም እሽቀዳደሙ። ሳትታክቱ የጋለ መንፈስን ተከትላችሁ ጌታን አገልግሉ። በተስፋ ደስ ይበላችሁ። በመከራ ጊዜ ታገሱ። ሁል ጊዜ ጸልዩ። አማኞች ወንድሞችን በችግራቸው እርዱ። በእንግድነት የሚመጡትንም ተቀበሉ። የሚያሳድ እያለ ይቀጥላል። እሺ አንብበው። የሚያሳድዷችሁን መርቁ፣ የሚያሳድዷችሁንም መርቋቸው እንጂ። እሺ ጎሄድ ጨርሰው። 15 ሁሉንም ላንብበው። አንብበው። እሺ ደስ ከሚላችሁ ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በራሳችሁ በአንድ ሀሳብ ተስማምታችሁ ኑሩ። ራሳችሁን ከፍ ከማድረግ ይልቅ ትዕቢትን አስወግዳችሁ ከድሆች ጋር በአንድነት ኑሩ። በራሳችሁ አዋቂዎች ነን አትበሉ። በሰው ሁሉ ፊት መልካሙ የሆነውን ነገር አድርጉ እንጂ ሰዎች ክፉ ነገር ሲያደርጉባችሁ እናንተም መልሳችሁ ክፉ ነገር አታደርጉባቸው። የሚቻላችሁ ቢሆን ከሰው ሁሉ ጋር በሰላም ለመኖር በእናንተ በኩል የሚያስፈልጋችሁን ሁሉ አድርጉ። ወዳጆቼ ሆይ ቁጣን ለእግዚአብሔር ተው እንጂ ራሳችሁ አትበቀሉ። የመበቀልና የበቀልንም ብድራት የመክፈል እኔ ነኝ ይላል ተብሎ ተጽፏል። ስለዚህ ከመበቀል ይልቅ ጠላትን ቢርበው አብላው፣ ቢጠማም አጠጣው። ይህንን ብታደርግ በእፍረት እሳት ታቃጥለዋል። ስለዚህ ክፉን ነገር በመልካም ነገር አሸንፍ እንጂ በክፉ ነገር አትሸነፍ። ጌታ ይባርክ። ናቲ እንግዲህ አሁን እንደው ዝም ብለህ ሁሉ እንድታነብ ፈለግኩት። ምን ነው ይገርማችኋል፣ ከጥቂት ዓመታት በፊት እዚህ አሜሪካ ውስጥ ነው በዚህ ቃል ላይ በተለይ በመጨረሻ አካባቢ ላይ ባሉት ቃል ላይ እግዚአብሔር በአንድ ቦታ በወጣቶች መካከል ሲያነቡና ሲያጠኑ ሪቫይቫል ተነሳ። በቃ በዓለም ደረጃ እስኪሰማ ድረስ እዚህ አሜሪካ ውስጥ ነው። ከ3-4 ዓመት በፊት አካባቢ ይመስለኛል። እና በዚህ ውስጥ በጣም ጥልቅ የሆነ ነገር አለ። ለብዙ ሪቫይቫል መነሳት ምክንያት ከሆኑ መጽሐፎች አንዱ የሮሜ መጽሐፍ እንደሆነ ይነገራል። እና እዚህ ላይ አሁን ሐዋርያው ጳውሎስ እያስተማረን ያለው እየተናገረ ያለው ዲሲፕሊን አንዱ ሂዩሚሊቲ ነው፣ የትህትና ነገር ነው። እያንዳንዱ ክርስቲያን በትህትና ሊመላለስ ይገባል። ምክንያቱም እኛ we are followers of Jesus። ጌታ ትሁት ነው። አካሄዱም የትህትና አካሄድ ነው። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ። ቀንበሬን በላያቸው ተሸከሙ፣ ቀንበሬም ልዝብ ሸክሜም ቀሊል ነውና ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና። እና በትህትና እንድንመላለስ እንግዲህ አንዳንድ ትልቅ ችግሮች ምንድናቸው? ለራሳችን ማሰብ ከሚገባን በላይ የምናስብ ከሆነ ልንኮፈስ እንችላለን። አሁን ብዙዎች አገልጋዮች እግዚአብሔር ከሰጣቸው ከትልቅ አደራ ከሰጣቸው ከትልቅ ክብር ተንሸራተው የሚወድቁት ክብር ለሚገባው ክብር መስጠት ሲገባቸው ለራሳቸው መስጠት ሲጀምሩ ነው። ብዙ ጊዜ አሁን በዚህ ዘመን በተለይም እንደ ፓተርን ተደርጎ የታየ በቃ አገልጋዮች ሲመጡ በልዩ ሊመዚን
በተለያየ አይነት ነገር ሬድ ካርፔት ተነጥፎ በትልቅ ክብር መለከት እየተነፋ እና እንደዛ አይነት ነገሮች እንደ ኖርም ተደርጎ ተወስዷል። እግዚአብሔር ከዛ ይጠብቀን ወገኖቼ። ሳናውቀው እንደዛች እንቁራሪት ሊገለን ይችላል። እንቁራሪቷ ቀዝቃዛ ውስጥ ብትከቷት በርሜል ውስጥ ተዋኛለች ተዝናንታ። ሙቅ ውሃ ውስጥ ደግሞ ብትከቷት ኢሚዲየትሊ አምልጣ ትወጣለች። ነገር ግን ለብ ያለ ውሃ ውስጥ ከተው ቀስ እያሉ ውሃውን ካሞቁት እዛው ነፍራ ትቀራለች። መንፈሳዊ ሕይወት በጣም ጥንቃቄ የሚጠይቅ ነገር ነው። ማንም ከለካከለ የለም። እንደቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ይላል ሐዋርያ ጳውሎስ። ማንም እና ትህትና በአገልግሎት ውስጥ ወሳኝነት አለው። ትሁት ነው ጌታ። ጳውሎስና ሲላስን በርናባስን ተመልከቷቸው። እግዚአብሔር ክብሩን በገለጠ ጊዜ በጸጋ ስጦታዎች ባርኳቸው በነበረበት ጊዜ በቃ እነዚህስ አማልክት ናቸው ብለው ሰዎች ሊሰግዱላቸው በከጀሉ ጊዜ ልብሳቸውን ነው የቀደዱት። ወገኖቼ ምን አይነት ትህትና ነው! ከጌታ የተማሩት ነው። ያችሁ ሊሰግዱላቸው ሊያጥኑላቸውና ሊያሞካሿቸው ሲፈልጉ አልተቀበሉም። ክብርን ለሚገባው ለሱ ሰጡት። ምክንያቱም የጸጋ ስጦታዎች ሁሉ ኦሪጂናቸው ከእግዚአብሔር ነው፣ የእግዚአብሔርም ነው። እግዚአብሔር ለሰዎች ስጦታን ይሰጣል። በተሰጠን ስጦታ ደግሞ በትህትና በማስተዋል መነገድ ይኖርብናል። ልክ አካል የተለያዩ ክፍሎች እንዳሉት ለናቴ የተሰጠው ስጦታ ሌላ ነው፣ ለገኔ የተሰጣ ስጦታ ሌላ ነው፣ ለአስቶ የተሰጣ ስጦታ፣ ለቃል የተሰጣት፣ ለፓስተር ወርቁ፣ ለእኔም፣ ለሁላችንም እዚህ ላለ ነው ሁሉ የተሰጠን ስጦታ የተለያየ ነው። የሁላችን ስጦታ እርስ በርሱ አይበላለጥም። ልክ እንደ ሰውነታችን ብልቶች አስፈላጊዎች ናቸው። አንዱ በደከመበት ቦታ ላይ ይሞላል። ርቀት ያለውን ነገር ለማየት አይን እንጠቀማለን። ያየነው ቦታ ደግሞ ለመድረስ በአይናችን አንሄድም፣ በእግራችን እንራመዳለን። እግር እዛ ላይ እንትናለን። ልክ እንደዚሁ እያንዳንዱ የሰውነታችን ክፍል ፓርት እንዳለውና ሚና እንዳለው በቤተ ክርስቲያን ውስጥ ያሉ አገልግሎቶች ሁሉ አላቸው። ስለዚህ አንዱ ከአንዱ እበልጣለሁ በሚል አይነት ሁኔታ የሚሄድ ከሆነ ትልቅ ችግር ይፈጠራል እና ህብረትን ሊያፈርስ ይችላል። የጌታን ሐሳብ ይቃወማል። ለዚህ እንደውም በቀደም እኔና ናቲ መጽሐፍ ስንገላለጥ ነበር። ፓስተር ወርቋን ነገር ተናግሮ እና በኋላ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 6 ላይ ያገኘ ነው። ትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን ይላል። በትዕቢት ተነፍቶ ሰው ማሰብ ከሚገባው በላይ ማሰብ የሚጀምር ከሆነ ወይም ደግሞ የሚኮፈስ ከሆነ በቃ ትልቅ ችግር ይመጣል። በተለይ በቤተ ክርስቲያን አገልግሎት በጌታ ስራ ላይ ጥንቃቄ ያስፈልጋል። ድምፀ መረዋ የነበረው አስገራሚ የሆነ ዝማሬን ይዘምር የነበረው መልኩ ልዩ የሆነው የንጋት ኮከብ ተብሎ የተጠራው ሉሲፈር ከሰማይ የወደቀው በትዕቢቱ ነው። ዙፋኔን ከእግዚአብሔር ዙፋን በላይ ከፍ ከፍ አደርጋለሁ፣ ቤቴን በከዋክብት መካከል እሰራለሁ። ያችሁ እኔ የሚሉ ቃላትን እናያለን። ኢሳይያስ ምዕራፍ 14 እና ሕዝቅኤል 28 ላይ ስንመለከት እነዚህን ሐሳቦች እናያቸዋለን። እና ጠላትን በትዕቢቱ እንደወደቀ እግዚአብሔር ቃል ደጋግሞ ያስተምረናል። እና ስለዚህ እኛ የጠላትን መንገድ ሳይሆን የክርስቶስን የትህትና መንገድ ሁልጊዜ መከተል ይኖርብናል። እኛ ሰውነታችን ሁሉ በደሙ የተገዛ የክርስቶስ ነን። ሁለንተናችን የክርስቶስ ነው። ለዚህ ራሳችንን ከመጠን በላይ አጋነን ማየት የለብንም። እንደዛውም ደግሞ ራሳችንን አኮስሰንም ማየት የለብንም። በቃ እንዲሁ በቃ እኔ ሸምበቆ ነኝ፣ እኔ የማረባ ነኝ። ጥሩ ነው ሸምበቆነታችንን የማረባ መሆናችንን ድካማችንን መረዳቱ ክፋት የለውም። ግን ሁልጊዜ ያንን እየዘመርን የምንኖረው ነገር አይደለም። ምክንያቱም በዚህ በሸክላ ዕቃ ውስጥ እግዚአብሔር የክብርን ነገር እንዳስቀመጠ የእግዚአብሔር ቃል ይነግረናል።
የክብር ነገር መልካም ነገር እንዳስቀመጠ ለዓላማ ቅዱስ ሕዝብ የንጉሥ ካህናት ለርስቱ የተለየ ወገን ናችሁ ያችሁ እና በዛ መንፈስም ማየት ይኖርብናል። እግዚአብሔር እኛን እንደሚለን ራሳችን መቁጠር ይኖርብናል። ቅዱስ ነህ ካለኝ አሜን። ምክንያቱም ቅድስናው ከኔ አይደለም የመጣው ከሱ ነው። ጻድቅ ነህ ካለኝ አሜን። ቅድስናው ከኔ አይደለም ከክርስቶስ ነው የመጣው። ጽድቃችን እሱ ነው። መጽሐፍ ቅዱስ እንደሚለን ሐዋርያ ጳውሎስ እንግዲህ ወደዚህ ደረጃ ላይ ሲደርስ ከላይ በደንብ በምዕራፍ 6 በሮሜ ላይ ምዕራፍ 3 እና ምዕራፍ 6 አካባቢ ኃጢአተኝነት በደንብ ካሳየ በኋላ ማንም እንዳይመካ ብሎ ካሳየ በኋላ የጌታን አዳኝነት የጌታን ጸጋ በክርስቶስ ኢየሱስ የተደረገውን የመስቀሉን ስራ በደንብ ካሳየ በኋላ ነው እንግዲህ ወንድሞች ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ለጌታ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። አባባሉ ራሱ ልብ አይነካም? እለምናችኋለሁ ሲል የትህትና ነገር ነው። ልክ አለ አይደለ እንደው ትእዛዝ ነገርን አናይም። ምክንያቱም መንፈሳዊ ነገር በመንፈስ የሚለይና የሚመረምር ነገር ነው። በሰዎች ውስጥ በግፊት የምናስቀምጠው ኢምፖዝ የምናደርገው ነገር አይደለም። መንፈሳዊ ነገር እንዴት ነው? ከጌታ ጋር ባለ ኢንቲሜሲ በእውነት ከእግዚአብሔር ጋር ባለ መቀራረብ፣ መገናኘት፣ አብሮ መሆን፣ በእግዚአብሔር አብሮነት ውስጥ በመሆን የዕለቱ በእግዚአብሔር ፊት በትህትና በመቅረብ የእግዚአብሔርን ቃል በማጥናት በመጸለይ በቅዱሳን ባለ ህብረት እንደዚህ በመመካከር በመነጋገር እንጀራውንም አብሮ በመቁረስ አብሮ በመብላት አብሮ በመጠጣት ዩኒቲ ያለው ፍቅር ያለው በዛ ነው መንፈሳዊ ህይወታችን እያደገ ሊሄድ የሚችለው። ኦቨርናይት የሚሆን ነገር አይደለም። it takes a while በጣም ጊዜ ሊወስድ ይችላል። ቀስ እያለ የሚመጣ ነገር ነው። ከጌታ ጋር ስንውል ከጌታ ጋር ስናድር እንደ እግዚአብሔር ቃል ከወንድሞች ጋር ህብረትን ስናደርግ በረከቱን ለቃለው ስላለ በረከቱን ጌታ ይለቀዋል። አንድነት ስናደርግ አካሄዳችሁ አለ አይደለ በማይመች አካሄድ አትጠመዱ ይላል። አካሄዳችን ተጠንቅቀን አረማመዳችን ተጠንቅቀን ሄኖክ አካሄዱን እና አረማመዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ወሰደው እና ቃላችን እና ስራችን ሁለንተናችን ከእግዚአብሔር ጋር እንደ እግዚአብሔር ቃል በሚሆንበት ጊዜ መንፈሳዊ ህይወታችን እየለመለመ ይሄዳል። ቀስ በቀስ ትላንት ያላወቅነውን ነገር ዛሬ እናውቃለን። ነገ ደግሞ የምናውቀው ሌላ እውቀት አለ። ከእውቀት ከፍለን እናውቃለን ነው የሚለው እና መንፈሳዊ ህይወት እንዲሁ ዝም ብሎ የሚመጣ ነገር አይደለም። ከግንዱ ጋር መጣበቅን የሚጠይቅ ነገር ነው። ከጌታ ጋር አብሮ መሄድን፣ ከጌታ ጋር አብሮ መራመድን በቃ ኢንቲሜት የሆነ ደቀ መዛሙርቱን እኮ ስናያቸው ህይወታቸው እየተለወጠ የሄደው ከጌታ ጋር በመዋል በማደራቸው ነው። ለዚህ ነው በጣም ክሎዝ አድርገው ጌታ ያስተምራቸው የነበረው። ባህሪውን ሲያውቁት፣ ማንነቱን ሲያውቁት፣ በውስጣቸውም ደግሞ እየቀረላቸው ሲሄድ ያን ጊዜ በስተመጨረሻ የማይበገሩ ስር እየሰደዱ እንደውም በነቢያትና በሐዋርያት መሰረት ላይ ተመስርታችኋል ተብሎ እስኪጻፍ ድረስ እግዚአብሔር እንደ መሰረት ያደረጋቸው ወገኖች እንደሆኑ እናያለን። ስለዚህ ከዛ የምንማረው ፓተርን ምንድን ነው? ለማደግ አይነተኛው መንገድ፣ ሁለንተናን ለመስጠት አይነተኛው መንገድ ከጌታ ጋር መዋል ማደር ነው። የእግዚአብሔርን ቃል ማጥናት። አሁን ቅድም ናቴ ሲናገር ያነበበልን መጽሐፍ ቅዱስ አምፕሊፋይድ ባይብል ነው አለ እና በተብራራ ሁኔታ የሚያስረዳ መጽሐፍ ነው። የተለያዩ ቨርዥኖች አሉ። ይገርማቸዋል። ኪንግ ጄምስ ቨርዥን አለ፣ አምፕሊፋይድ ቨርዥን አለ፣ እንደገና አሜሪካን
ስታንዳርድ ቨርዥን አለ፣ ኒው አሜሪካን ስታንዳርድ ቨርዥን አለ። የተለያዩ የመጽሐፍ ቅዱሶች አሉ። እነዛው አንዱን ቃል ነው በተለያየ መንገድ ያቀርቡታል እንዲገባን አድርጎ እና እውነት እላቸዋለሁ እንደዚህ የተለያዩ ቨርዥኖችን ደግሞ ማንበብ አንደኛው የማያፍታታውን ሌላው ያፍታታዋል እና ኩልል ያለ ትክክለኛ አመለካከት እንዲኖረን ያደርገናል፣ ይረዳናል። በአማርኛችን እንደዛ አሉ። የኃይለ ሥላሴው ቨርዥን አለ፣ መደበኛው አዲሱ የአማርኛ መደበኛ ትርጉም አለ። እንደገናም ደግሞ ቀለል ባለ አማርኛ የተዘጋጀ እሱ ደግሞ እንዴት አይነት ግሩም መጽሐፍ መሰላችሁ! እንደዚህ አይነቱን ቨርዥን አለ እና እነዚህ ሁሉ ይረዳሉ። እኔ በእርግጥ ይሄ ኃይለ ሥላሴ የሚባለውን ነው ያጠናሁት። ብዙዎቹን አሁን ጥቅሶችን ስጠቅሳቸው ከልጅነት ሚሞሪ ነው ብዙ ያነበብኩት ነገር። አሁን ጥቅሶችን ስናገር ያን ስለሆነ ብዙ ያነበብኩት ያን ነው እና ደስም የሚለኝ ሙልት ብሎ እንትን የሚለኝ እሱን ሳነብ ነው። አንዳንዴ ደግሞ እዛ ላይ ያልተብራሩ ነገሮችን አዲሱ ትርጉም ላይ ሳይ በጣም ይገርመኛል። በደንብ ያብራረዋል፣ የበለጠ ላይት ብርሃን ያበራበታል ማለት ነው እና በእንዲህ አይነት መንገድ ነው መንፈሳዊ ሕይወታችን ልናዳብር የምንችለው። እንግዲህ እግዚአብሔር የሰጠንን ስጦታ ለይተን በዛ ስጦታ ቤተክርስቲያን እናገልግል ደስ እያለን እና ስለተሰጠን ደግሞ ከሌላው ሰው የተለየን አይደለንም። ከሌላው ወንድም ከሌላይቱ እህት የተለየን አይደለንም። ልክ እንደ ብልቶች ስለሆን የሰጪውን እያከበርን መመላለስ። ከዚህ በፊትም እንደነገርኳችሁ ትልልቅ ሪቫይቫሎች ይነሱና አንዳንድ ጊዜ የሚከስሙት ለምንድን ነው? ስጦታውን በደንብ መያዝ ካለመቻል የተነሳ ወይም ደግሞ በቂ ትምህርት ካለመኖር የተነሳ። ኢንዶኔዥያን ሪቫይቫል ማየት ይቻላል። ሌሎችም ሪቫይቫሎች ብዙ የመጽሐፍ ቅዱስ አዋቂዎች ሲናገሩ ሰዎች ለእግዚአብሔር መስጠት የሚገባቸውን ክብር ትተው ወይም ደግሞ ከእግዚአብሔር የተቀበሉትን አደራ ትተው ሰው ተኮር ሲያደርጉት ነገሩን ያን ጊዜ ሁኔታዎች እየተበላሹና ስክራምብል እያደረጉ ይሄዳሉ። ያ ደግሞ አደጋ ነው እና በአጠቃላይ እንግዲህ እግዚአብሔር ለቤተ ክርስቲያን የተለያዩ ጸጋዎችን እንደሰጠ ያ የእግዚአብሔር የራሱ አሰራር እንደሆነ ልንረዳ ይገባል። እንደገና ደግሞ ሁሉም ስጦታ ያለው ሰው የለም። ሁሉም ስጦታ ያለው ሰው የለም፣ ወይም ደግሞ ሁሉም አይነት ዲግሪ ያለው ሰው የለም። አንዳንዱ ኢኮኖሚክስ ይኖረዋል፣ አንዳንዱ የቴዎሎጂ ዲግሪ ይኖረዋል፣ አንዳንዱ ሳይኮሎጂ ይኖረዋል፣ አንዳንዱ እንግሊሽ ይኖረዋል፣ አንዳንዱ ኢንጂነሪንግ ይኖረዋል። የተለያየ አይነት ነገር እንደዚህ የተለያዩ ቫራይቲስ የሆኑ ያለ አይደለ ኳሊፊኬሽኖች ሰብሰብ ሲሉ አንድ ድርጅትን ብሎም ደግሞ አገርን አገር ማድረግ ይችላሉ። በአንድ ሰው ውስጥ እነዛ ነገሮች ሁሉ የሉም፣ ግን ሁሉም ኮንትሪቢዩት በሚያደርግበት በቤተ ክርስቲያንም ውስጥ እንግዲህ ሐዋርያ ጳውሎስ እያለና እያስተማረን ያለው ዳይቨርስ የሆኑ ስጦታዎች አሉ። እነዚህ ስጦታዎች ሁሉ በቃ ቤተ ክርስቲያንን ለማነጽ የተሰጡ ጉባኤውን ለማነጽ የተሰጡ ስጦታዎች ናቸው። በሌላ በኩል በአሁኑ ሰዓት ጠላት እየሰራ ያለውን ነገር ስመለከት ብዙ ጥንቃቄ ልናደርግ የሚገባል። እንዴት ነው አዋቂዎች ነን በሚል ወይም ደግሞ ምካቴ ክርስትና በማለት ክርስትናን እንመክታለን ብለው አንዳንድ የተነሱ ሰዎች እንኳን ሊመክቱ የክርስትናን ለዛ እያጠፉት ነው ያሉት በማይገባ አይነት ሁኔታ። በተለይ አፋቸውን መቆጣጠር እንኳን አይችሉም። ሰው አንደበቱን መቆጣጠር ሳይችል እንዴት እግዚአብሔር ሊያገለግል ይችላል? አንደበት እሳት ነው ይላል አይደል እንዴ? ያዕቆብን ስንመለከት እንደዛ ነው። ትንሽ እሳት ጫካውን ሁሉ እንደሚያቃጥል ይላል። እና ብዙዎች በተለይ እግዚአብሔር በሰጠው ጸጋ ላይ የጸጋ ስጦታዎችን አለ አይደል ያንኳሰሱና ዝቅ እያደረጉ መናገር ጀምረዋል። እና ሰዎች ደግሞ ባክግራውንዳቸው በሚታይበት ጊዜ
በእርግጥ ኮሽነብል የሆነ ነው ብዙ ነገር እና ወገኖቼ በዚህም ኤሪያ የእግዚአብሔርን ቃል ባጠናና በተረዳን መጠን I'm not talking about head knowledge በጭንቅላት የሚታወቅ ዕውቀትና በልብ የሚታወቅ ዕውቀት ሁለቱ የተለያዩ ነገሮች ናቸው። ደግሞ ርቀት አለው። በልብና በጭንቅላት መካከል በጣም ብዙ ሚሊዮን ማይልስ ርቀት አለ እና እግዚአብሔር ለውስጣችን ለልባችን ነው የሚናገረን። ብዙ የቴዎሎጂ አስተማሪዎች ብዙ ነገር ሊያነበንቡ ይችላሉ። ነገር ግን ለራሳቸው እንኳን ለህይወት ያልሆነላቸው ብዙዎች እንዳሉ እንሰማለን፣ እናውቃለን። ልክ ሐዋርያው ጳውሎስ እንዳለው በትህትና እግዚአብሔርን በመፍራት በአምልኮ በጸሎት በእግዚአብሔር ፊት ባለ እርጋታ ወንድሞችን እህቶችን በማክበር በቅዱሳን ህብረት የሚለቀቀው በረከትን ሰዎች አእምሯዊ የሆኑ ሰዎች ሊያጡት ይችላሉ። ለዚህ ነው እነዚህ ነገሮች ሁሉ የሚያስፈልጉት። በዲያብሎስ ፍርድ እንዳይወድቅ ይጠንቀቅ ይላል። ያስ አዲስ ክርስቲያን አይሁን ብሎ ነው የጀመረው በኃላፊነት ላይ። አሁንም በአፖሎጀቲክስ ላይ ልቡ የሌላቸው ሰዎች አይሁኑ ቢል መልካም ነው ብዬ አስባለሁ። ምክንያቱም ለሰዎች የማይራሩ ናቸው። ለወንድሞቻቸው ለቤተ ክርስቲያን ሰዎች የማይራሩ ናቸው። አሁን አንድ ወንድም አንድ አስተያየት ሰጠና በጣም የታወቀ አፖሎጂስት ነው፣ በጣም የተከበረ እኔ በግል ማውቀው ሰው ነው። ዴይ ኤንድ ናይት በእግዚአብሔር ፊት የሚተጋ ሰው ነው። ብዙ ይጽፋል። አንደኛው ከሌላ ኮርነር ተነስቶ ያብጠለጥሎ ጀመር፣ ሌሎችም ተጨምሮ ያብጠለጥሎ ጀመር እና ሳየው ጥቅሙ ለምንድን ነው? ይሄ ሁሉ ማብጠልጠል የእውቀት ጡንቻ ለማሳየት ነው? እኔ እበልጣለሁ፣ እኔ በእኔ በኩል ካልሆነ በስተቀር አይሆንም ነው ነገሩ። ያውም እኮ የሰውየውን ሀሳብ በጥሞና ሳይረዱ በተለይ ዩቲዩብ የሚባል ነገር ሞኒተሪ ተርምስ ከመጣ ጀምሮ ብዙ ሰዎችን እያሳሳተ ነው ያለው። እያሳሳተ ነው። አንዳንዴ እኮ ዝም ማለት ቤተክርስቲያንን በማሰብ የተሰጠንን አደራ በማሰብ ከሚከፋፍል ነገር ራስን ማራቅና መሰወር ጥበብ ነው። ግን እንደዚህ አይነት ዲሲፕሊን አላይ እና መጠንቀቅ ያስፈልጋል። ዳይቨርስ የሆነ ስጦታ ተሰጥቶናል እና የሌላውንም ማክበር ይኖርብናል። የማንግባባበትና ያልገባን ነገር እንኳን ቢኖር በጥሞና በእርጋታ እግዚአብሔርን በመፍራት መነጋገር። ግን እንደዚህ አይነት ትህትና እየጠፋ ነው ያለው። ስለዚህ ወገኖቼ እግዚአብሔር ምናልባት እንዲህ አይነት መድረኮችን ያዘጋጀልን እንድንነቃ ሊሆን ይችላል። ልክ እነዛ አሁን አሳ አጥማጆች ነበሩ፣ እነ ጴጥሮስ እነ ዮሐንስ ሌሎችም ሐዋርያት ስናያቸው በሶሳይቲ ውስጥ የተለያየ ደረጃ ላይ ያሉ ሰዎች ናቸው። ብዙዎቹ አሳ አጥማጆች ናቸው እና ነገር ግን አለመማራቸው የእግዚአብሔር መንገድ ከማወቅ አልከለከላቸውም። ትምህርት እንግዲህ የምንለው ጥቂት ዓመታት ተምሮ መመረቅ ነው። እነዚህ ግን ሰማይና ምድርን ከፈጠረ ከጌታችን ከኢየሱስ ክርስቶስ ጋር ሁሉም በሁሉ ከሆነ ጋር 3 ዓመት ተኩል የገቡና የወጡ ሰዎች ናቸው። ፊደል ባይቆጥሩም እግዚአብሔር በውስጣቸው ያየነውንና የሰማነውን እንነግራቸዋለን፣ እንመሰክርላቸዋለን ነው ያሉት። በመገለጥ ተራራ ላይ ጌታን አይተውታል። በዚህ በኩል ሙሴ፣ በዚህ በኩል ኤልያስ አጣቢ ሊያነጣው ከሚችለው በላይ ልብሱ ነጥቶ አዩት። እነ ጴጥሮስም ታዊ በዚህ 3 ዳስ እንስራ በዛ ለመሆን እንደዚህ አይነት የክብሩን ማንጸባረቅ ያዩ ሰዎች ናቸው። ድንቅና ታምራትን የጴጥሮስ አማት በንዳድ ታማ በነበረበት ጊዜ ጌታ ገብቶ ፈወሳት፣ ተነስታም አገለገለቻቸው ይላል እና እንዲህ አይነት ድንቅ የሆነ ነገርን እግዚአብሔር የሰራባቸው ሰዎች ብዙ ፊደል የቆጠሩ ሰዎች አይደሉም። ፊደል መቁጠር በጣም አስፈላጊ ነው።
አሉ እንደነ ጳውሎስ አይነት ሰዎች ደግሞ ይሄ አሁን እግዚአብሔር ተጠቅሞበት ይህን መልእክት ያስተላለፈልን በገማልያል እግር ስር ቁጭ ብሎ የተማረ ሰው ነው። አንቱ የተባለ ሰው ነው። እስጢፋኖስ ሲወገር የነበረ ሰው ነው። ያኔ አሳዳጅ ሆኖ ወገኖቼ በዛን ሰዓት የነበሩ ሰዎች በሃይራርኪ ውስጥ ከፍተኛ በአይሁድ ትምህርት ውስጥ ከፍተኛ ቦታ ላይ ያሉ ፈሪሳውያን ነበሩ። ከነሱ መካከል የሚቆጠር ትልቅ ሰው ነው ጳውሎስ። ትምክህት የሚያስፈልግ ከሆነ ብሎ ይናገራል። ነገር ግን ይሄ ሰው የጌታን ነገር የተቀበለው በልቡ ነው። የልብ ሰው ነው። ጌታን ያየ ነው። ስለዚህ ለሰዎችም ይራራል። ለሚናገረው ነገር ሁሉ ቁጥብ ነው። እንደ እግዚአብሔር ቃል ነው የሚናገረው እና በአጠቃላይ እንግዲህ እርስ በርሳችን ልንከባበር እግዚአብሔር የሰጠንን ስጦታ ኖርሽ ማድረግ እንዳለብን በልሳን መናገር በእውነት እግዚአብሔር አንድ ለቤተ ክርስቲያን ከሰጣቸው ስጦታዎች አንዱ በልሳን መናገር፣ በልዩ ልዩ ልሳናት መናገር። ይሄ መንፈስ ቅዱስ ስራ ነው። በካልኩሌሽን የሚሆን ነገር አይደለም። በቃ ለቤተ ክርስቲያን እግዚአብሔር ይሄንን ሰጥቷል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል መርዝ እንኳ ቢጠጡ አይሞቱም። እጆቻቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ማርቆስ 16 ላይ እና ወገኖቼ እና ያ ቤተክርስቲያን የተንደረደረችበት የተነሳችበትና የቆመችበት የጸጋ ስጦታ አሁንም አለ፣ አሁንም ይሰራል። አንድ በጣም በብዙ የማውቀው ወንድም ብዙ መጽሐፎችን ጽፏል። ግን በዚህ ኤሪያ ላይ ይህንን ልምምድ ስላልተለማመደ በቃ ልምምዱን አታክ ማድረግ ጀምሯል። እና እኔ ስላልተለማመድኩትና በእኔ ህይወት ውስጥ ስላላለፈ ነገር ሁሉ ልክ አይደለም ለማለት መመዘኛ መሆን ይችላል። እንደ ሰው በቃሉ ላይ እኮ የተጻፈና የተገለጠ ነገር ነው እና እግዚአብሔር የሚለውን ነገር እግዚአብሔር የሚናገረውን ነገር በእግዚአብሔር ቃል የተጻፈውን ነገር እንደ እግዚአብሔር ቃልነቱ መቀበል ይኖርብናል። አንዳንዱን ነገር ላይገባን ይችላል። እኛ ወደ ጌታ በመጣንበት ጊዜ ብዙዎች እኛ ቸርች ልጆች በልሳን ይናገራሉ። እኛ ገና ጥቂት ቀናችን ነው ቸርች ውስጥ እና ልጆች ትንሽ እንዳትደነጋገሩ አለን አንድ ወንድም። ይሄ የልሳን ስጦታ ይባላል እና ይሄ ደግሞ ለቅዱሳን ሁሉ የሚሰጥ ስጦታ ነው እና አሁን እዚህ ጸሎት ጓድ ውስጥ ሰዎች እንዲህ ሲሉ ምንድነው እንትን የሚሉት ምናምን ነገር ብላችሁ ግራ እንዳትጋቡ ብሎ መከረን አንድ ወንድማችን። በኋላ ዛሬ አንዱ ጓደኛዬ አሁን አገልጋይ ነው በዚህ ሎስ አንጀለስ ውስጥ ፓስተር ነው እና እያገለገለ ነው ያለው። ሌሎቻችንም በተለያየ ቦታ እናገለግላለን። አሁን በዛን ሰዓት እኛም መሞላት እኮ አለብን ብለን ተነሳን በመንፈስ ቅዱስ ለመሞላት እና እግዚአብሔርን ቃል ማጥናት አለብናል። አዳዲሶች ነን። አይ ሪመምበር ተያይዘን ሰፈራችን ያለ ትልቅ ወመዘክር የሚባል መጽሐፍት ቤት አለ አዲስ አበባን ታውቁት እንደሆነና ወመዘክር ሄድን መንፈሳዊ መጽሐፍ ፍለጋ። ካታካምቡ ሰማዕት ምናምን የሚባሉ መጽሐፎች አገኘን፣ ግን ስለ መንፈስ ቅዱስ አላገኘንም። እንደውም ስሙን ማልጠቅስላችሁ አንድ ትልቅ አገልጋይ ቁጭ ብሎ ሲያነባየንና ምናልባት እሱ ይዞት ይሆን ብለን ሁሉ ታይትሉን አየ ነው እና ያንን ታይትል I still remember it እና to that extent ጥማት ነበር። አንድ ወንድማችን ምን አለ፣ ወገኖቼ እኔ መንፈስ ቅዱስ በተሞላው ጊዜ ወንድሞቼ እነግራቸዋለሁ በጣም ነው በቃ እሳት ይወረደብኝ which I never forget። እንደውም በጣም አጋኖ በጣም አላደል ልስ ብሎት እየፈነጠዘ ነው ያጫወተን። ታዲያ መቼ ነው ይሄ ነገር ቢሆነው እያለኛ መጸለይ ጀመርን እና ምንድነው ሁላችሁ የፈለኩት እንግዲህ ሪል የሆነ ነገር ነው የምነግራችሁ።
ውስጣችን የነበረውን ትግልና ናፍቆት እና የተጸለየን እያለን ጸሎት ጓድ ውስጥ መሰረተ ክርስቶስ በጉባኤው ሁሉ ላይ ይገርማቸዋል መንፈስ ቅዱስ ወረደ። በቃ እግዚአብሔር አደለው ማለት ነው የጸጋውን ስጦታ። ክብር ለእግዚአብሔር ይሁን እና ህይወታችን ተለወጠች። ምክንያቱም እግዚአብሔር የሚሰጠን ስጦታ አንደኛ ራሳችን ለማነጽ ነው። በተለይ ልሳን ቤተክርስቲያንም ያንጻል፣ ከእግዚአብሔር ጋር ምስጢርን ይናገራል ይላል። አንዳንድ ጊዜ መንፈስ ራሱ በማይነገር መቃተት ለቅዱሳን ይማልዳል ይላል እግዚአብሔር ቃልና በእውነት በመንፈስ ሆነን በልሳን በምንጸልይበት ጊዜ የእግዚአብሔር ክብር እግዚአብሔር የሚናገረው ነገር አለ። እግዚአብሔር መጸለይ በሚገባን ነገር ላይ እንድንጸልይ የሚረዳን ይመስለኛል። እና ምንድነው ልላችሁ የፈለኩት ዛሬ ታዲያ እንዲህ አይነት የጸጋ ስጦታዎችን የሚያራክሱና የሚያጣጥሉ ሰዎች አሉ። ሴሴሽኒስቶች ይባላሉ። በቃ የጸጋ ስጦታዎች ያኔ በሐዋርያት ዘመን አክትሞላቸዋል። በቃ መጽሐፉ በተዘጋ ጊዜ ወይም ደግሞ ካኖን በተደመደመና መጽሐፍቶቹ ሁሉ ተጽፈው ባለቁ ጊዜ እነዛ ስጦታዎችም ቀጥ ብለው ቆመዋል ይላል። ግን አይደለም። ይህንንም ለእናንተ ለልጆቻችሁ ለልጅ ልጆቻችሁ ገና በሩቅ ላሉት ሁሉ ነውና ይላል የተስፋው ቃሉ ነው ወገኖቼ። እና ሳንታለል ዲሲቭድ ሳንሆን እንደ እግዚአብሔር ቃል በዚህ ዘመን መመላለስ ይኖርብናል። እንግዲህ በምናደርገው ነገር ሁሉ በትህትና መመላለስ ይኖርብናል። እንደገናም ደግሞ እውነተኛ ባላንስድ የሆነ አመለካከት እንዲኖረን ያስፈልጋል። እንደገናም ደግሞ የተለያዩ ስጦታዎችን ጌታ እንደሰጠን አውቀን ተከባብረን እያከበርን አላደለ ህብረቱን ማነጽ ይኖርብናል። ችግር ፈጣሪዎች ሳንሆን አላደለ መልካም ነገርን አምጪዎች ወይም ደግሞ የመፍትሄ ሰዎች ልንሆን ይገባል። እንግዲህ አንድ ቦዲ ነው ያለን። ዩናይትድ ሆነን ተያይዘን ልንመላለስ ይገባል እና ጌታ የተመሰገነ ይሁን። እንግዲህ የተለያዩ ማቴሪያሎች የተለያዩ ነገሮች ዛሬ በገፍ አሉ። ራሳችን ማስታጠቅ ይኖርብናል እና ጌታ በነገር ሁሉ ይባርካችሁ። ፓስተር ወርቁ ደርሳል ብዬ አስባለሁ። የሚመች ከሆነ አንተ ትጸልይና በቡራኬ እንደመድማለን። ስላረፈዳችሁ እኔም 1-5 ደቂቃ ቆንጠጥ አድርጌ ወስጄባችኋለሁ። በሚቀጥለው ጊዜ ግን በሰዓቱ እንገኝ መልካም ነው። ጌታ በነገር ሁሉ ይባርካችሁ። ጊዜውን ለወንድሜ ለፓስተር ወርቁ የምትችል ከሆነ አሳልፌ እሰጣለሁ። እሺ ላይመቸው ይችላል። እሺ እንጸልይ። በቃ የዘላለም አምላክ እግዚአብሔር ሆይ ዛሬ ቃልህን ሰምተናል፣ አስተምረናል። በትህትና በቅድስና እንደ ቃልህና እንደ ሀሳብህ እርስ በርሳችን እየተከባበርን አንተን እያከበርን በሰጠህን ጸጋ ደግሞ እግዚአብሔር አምላኬ ሆይ እያገለገልን ተረዳዳን። እግዚአብሔር ሆይ በአንድ ልብ በአንድ መንፈስ እግዚአብሔር ሆይ እንድንጓዝ ጸጋን አብዛልን። ማንም እንደቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ተብሎ እንደተጻፈ እግዚአብሔር አምላክ ሆይ ቃላችንና አረማመዳችን አንድ እንዲሆን አንተ እርዳን። አሁንም ደግሞ እግዚአብሔር ሆይ ተያይዘን እንድንሄድ የአንድነትን መንፈስ የጸጋን መንፈስ እግዚአብሔር ሆይ ሐዋርያቱን ያነቃቃቸውን ያንን መንፈስ በእኔና በእህቶቼ በወንድሞቼ ላይ አፍስስ። ክብር ሁሉ ለስም ይሁን። እናመሰግናለን በጌታ በኢየሱስ ክርስቶስ። የእግዚአብሔር አብ ፍቅር የልጁ የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ አንድነትና ህብረት ከሁላችን ጋር ይሁን። ጌታ ይባርካችሁ። ደህና ደሩ። አሜን 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 አሜን። ደህና ደሩ። ጌታ ኢየሱስ ይባርክ። ተስፍሽ አሜን 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 አሜን። ደህና ደሩ። ተባረኩ። አሜን አሜን። ቃልሽ እሺ ወዳር አሜን አሜን። ጌታ ይባርካችሁ ሁላችሁንም። ጌታ አብዝቶ ይባርካችሁ። ሰላም ገኒ አስቱ ጌታ ይባርካችሁ። አደሩሽ። እሺ ቻው ቻው።
ሰላም ደሩ። አሜን አሜን። ናት። እሺ መርሲ። ኦኬ ቻው። አሜን። እሺ ደህና ደሪ። መርሲ ቻው። ኦኬ ቻው ቻው። ገኒ ቻው።